ሊያ የያዕቆብ ሚስት የላባ ታላቅ ልጅ። አባቷ በተንኮል ለያዕቆብ አጋባት። እንደ እህቷ እንደ ራሔል የተወደደች ሚስት አልነበረችም። ዘፍጥረት 29:16 17:21-30 ያለውን መመልከት እንችላለን። ነገር ግን የሮቤል፣ የስምዖን፣ የሌዊ፣ የይሁዳ፣ የይሳኮር፣ የዛብሎንና የዲና እናት በመሆኗ ተደሰተች። ዘፍጥረት 29:31-35 30:19-21 ሩት 4:11 ከያዕቆብ ጋር ወደ ከነዓን ተጓዘች። ዘፍጥረት 31:5-18 32:22 33:12 ለሳራ በተገዛው መቃብር ተቀበረች። ዘፍጥረት 49:29-32 መመልከት እንችላለን።